ሰላም ጋይስ ዛሬ ብዙ ጊዜ happen የማያደርግ but happen ሲያደርግ very good reward የሚሰጠንን type of structure ነው የምናየው ማለት ነው። ይሄንን as you can see AUD CAD chart ነበር ማለት ነው። ይሄንን ትሬድ ሳደርገው ፍሪ ቴሌግራሙ ላይ ያው ሴታፖቹን ፖስት ስለማድረግ you guys saw it ማለት ነው። higher high እና higher lowቹን ቼስ እያደረግን sometimes we lose እዚህ ጋር እንደምታዩት ማለት ነው። ሁሌ win አይሆንም ግን overall ሙሉ ትሬንዱን እንዴት ነው ፎሎ የምናደርገው እንዴት ነው የምናገኘው የሚለው ነው ማለት ነው ዲስከስ የምናደርገው እስኪ። ስለዚህ ሜንሊ መረዳት ያለብን ምንድነው ማለት ነው ፑልባክ የቱ ጋር ነው ሀፕን የሚያደርገው፣ ሰከንድ ደግሞ ስትራክቸራሊ ስፒኪንግ ምንና ምንድነው ሀፕን የሚያደርገው፣ ሃየር ሃይ እና ሃየር ሎቻችን የቱ ጋር ናቸው፣ ለምንድነው ኢምፖርታንት የሚሆነው እሱን ካላችሁ ደግሞ ይሄ ሃይ ፎር ኤግዛምፕል ብሬክ ከተደረገ በኋላ ነው ማለት ነው ሪቴስት የምንጠብቀው እንጂ እዚሁ ኢንተርናሊ አይደለም የምንጠብቀው። ስለዚህ ቡሊሽ ኮንፈርሜሽን እየሰጠን ሲመጣ ከዛ ደግሞ ፑልባኩን ስለ ፑልባክ ዲስከስ አድርጌ ያለው ማለት ነው በምን አይነት ስፒድ እንደሚመጣ ማተር ያደርጋል ኦልዌይስ ማለት ነው። ስለዚህ ዲስ ፑልባክ አሁን ስዕል ላይ ስናየው ሁሌ ሃየር ሃይ እና ሃየር ሎ ቬሪ ክሊር እና ክሊን ሆኖ ነው የሚታዩን። ልክ ወደ ቻርቱ ስንመጣ ግን ሰም ኮምፕሊኬሽን ይኖራቸዋል ማለት ነው ራይት። በጣም ኤግዛክትሊ ሆኖ አይመጡልንም። ስለዚህ ፕሮሚነንት የሆኑትን በደንብ የሚታዩትን ስትራክቸራል ሌቭሎችን ማርክ ዳውን ካረግን በኋላ እንደምታዩት ማለት ነው ልክ ብሬክ ከተደረገ በኋላ ሪአክሽን የምንጠብቀው ግዴታ ኤግዛክትሊ ሃየር ሃዩ ላይ ሳይሆን ትንሽ ሎወርም ሊሆን ይችላል። እዚህ ጋር እንደምታዩት ደግሞ ትንሽ ከፍ ሊል ይችላል ከቦዲው ማለት ነው። ስለዚህ ሳምታይምስ ጎስ ዳውን አዝ ዩ ካን ሲ ሳምታይምስ ደግሞ ትንሽ ከፍ ይላል ማለት ነው። ስለዚህ ፑልባኮቹን በዛ መልኩ እየጠበቅን አሁን አመጣጡ ሞመንተሙ አሁን እንደምታዩት ይዩት እዚህ ጋር ስትሮንግ የሆነ ፑልባክ ስለነበረው ራይት ኢንትሪያችን እዚህ አካባቢ ሊሆን አይችልም ማለት ነው። አኪዩሚሌሽኑን መጠበቅ አለብን ማለት ነው ራይት። ኢግኖር አድርገን እንጠብቀዋለን። አኪዩሚሌሽኑ ካለቀ በኋላ ቡም ራይት ዲስ ኢዝ ዩር ኤንትሪ። ስለዚህ በዚህ መልኩ ፑልባክን ቬሪ ስትሮንግ በሆነ መልኩ ሃየር ሃይ እና ሃየር ሎቻችን በመለየትና ምናችንን ሰፖርት እና ሬዚስታንሳችንን ዲፔንዲንግ ኦን ዘ ትሬንድ ማለት ነው አናላይዝ ማድረግ እንችላለን ማለት ነው ጋይስ። ይሄን ይመስላል።